ይህ ሰው እብድ ነው ብለውት ነበር። ስቀውበትም ነበር። አንድ ሰው ተራራ ሊያንቀሳቅስ አይችልም ብለውት ነበር። ነገር ግን 22 ዓመታትን ቢፈጅም መዶሻና መፈልፈያ በመጠቀም የሁሉንም አፍ አዘጋ። ይህ አፈ ታሪክ አይደለም። ይህ ሰው በእውነትም የነበረ ነው። ዳሽረት ማንጂህ ወይም የህንድ የተራራው ሰው። ይህ ታሪክ የሚጀምረው ህንድ ውስጥ በምትገኝ ገህላውር በምትባል ትንሽ የገጠር መንደር ውስጥ ነው። መንደሩ አካባቢ ላይ ካሉ ሆስፒታሎች በጣም ሩቅና በትላልቅ ተራሮች የተከበበ ቦታ ነው። ዳሽረት ማንጂህ የሰፈሩ ቀን ሰራተኛ ሲሆን ምንም አይነት የትምህርት ደረጃ ሀብት የለውም። ነገር ግን በቃላት ሊገለጽ የማይችል ትልቅ ፍቅር ለሚስቱ ነበረው። አንድ ቀንም የዳሽረት ሚስት ተራሮችን በማለፍ ለባሏ ምግብ ልታደርስ በወጣችበት ቀን ወድቃ ከፍተኛ ጉዳት ይደርስባታል። ዳሽረትም ሚስቱን በመያዝ ወደ ሆስፒታል ለማድረስ ቢጥርም ተራሮቹን ማለፍ ቀላል ስላልነበር ህይወቷን ማትረፍ ሳይችል ቀረ። ያን ቀን ሐዘኑ ከሐዘን አልፎ ወደ ቁጣ ተቀየረ። ዳሽረት ሚስቱን የነጠቀውን ተራራ እየተመለከተ እንዲህ ሲል ቃል ገባ። ማንም የሰፈሬ ሰው እንደ ሚስቴ እንዲሰቃይ አላደርግም። ተራራውንም ሰንጥቄ መንገድ እፈጥራለሁ ይላል። ማሽን የለም፣ ገንዘብ የለም፣ እጅ መዶሻና መፈልፈያ ብቻ ባለው ነገር ተራራውን መታገል ይጀምራል። የገጠሩ ነዋሪዎች ቀለዱበት። ይህ ሰው ሳያብድ አይቀርም፣ ይህ ሰው ሞኝ ነው ብሎ ተሳለቁበት። ዳሽረት ይህን ሁሉ ነገር ችሎ ስራውን ቀጠለ። ወራት ላይ ዓመታት ላይ ተተኩ። ዳሽረትም በእምነቱ እንደጸና ነበር። ከ22 ዓመት እረፍት አልባ ትግል በኋላ በስተመጨረሻ ተራራው እጅ ሰጠ። ዳሽረት ማንጂህ 9 ሜትር ስፋት ያለው መንገድ አበጀ። አንድ ሰው፣ አንድ መዶሻ የማይመስል ህልም። አሁን ግን እውነታ። መንግስት ስለዚህ ሰው በሰማ ጊዜ እውቅና ሰጠው። መንገዱ በስሙ ተሰየመ። ዳሽረት በ2007 ቢሞትም የድንጋይና የተራራ ስም ሲጠራ ቀድሞ የሚታወሰው እሱ ሆነ። ዳሽረት ተራራን ብቻ አልነበረም ያንቀሳቀሰው፣ የሰው ልጅ የወሰን ልክም ጭምር እንጂ። ሌላ ጊዜ ህልማችሁ የማይሳካ መስሎ ሲሰማችሁ ይህን ተራራ ለሁለት የከፈለውን ሰው አስቡ። ለእውቅናም አልነበረም፣ ለገንዘብም አልነበረም። ነገር ግን ለፍቅር ሲል ይህን አደረገ። ምክንያታችሁ እውነት እስከሆነ ድረስ የትኛውም ተራራ ትልቅ ሊሆንባችሁ አይችልም። ይህ የዳሽረት ማንጂህ እውነተኛ ታሪክ ካነሳሳችሁ እየታገለ ላለው ለምትወዱት ሰው ሼር አድርጉለት። ምናልባት ሊያሸንፍ እንደሚችል ያምን ይሆናል።